ያናደደኝ ነገር አንድ ነገር ሳስብ ሁሌም ያናድደኛል። ያናደደኝ ነገር ደግሞ ለምን ቀድሜ አልጀመርኩም የሚለው ጥያቄ ነው። ለብዙ ዓመታት ዩቱብ ለመጀመር አስብ ነበር፣ ግን በየቀኑ ምክንያቶችን እደረድር ነበር። ጊዜ የለኝም፣ ጥሩ ካሜራ የለኝም፣ ሰዎች ምን ይሉኛል በሚሉ ሰበቦች ራሴን አታልል ነበር። ያኔ የጀመሩ ጓደኞቼ ዛሬ የት እንደደረሱ ስመለከት የባከነው ጊዜ ሲታወሰኝ በእውነት ያናድደኛል። ግን አንድ ቀን ቆም ብዬ አሰብኩ። መቆጨቱ ለውጥ አያመጣም። የዛሬ ዓመት ምን ነው ዛሬ በጀመርኩ ማለት አይቀርም። ስለዚህ ባለኝ ነገር ለመጀመር ወሰንሁ። በቅርቡ አንድ ዓመት ባልሞላ ጊዜ ውስጥ በጀመርኩት ጉዞ 2 ቻናሎችን በመክፈት ቪዲዮ መስራት የዕለት ተዕለት ተግባር ያደረግኩት። ውጤቱ ግን ከጠበቅኩት በላይ ሆነ። በአጭር ጊዜ ውስጥ አንደኛው ቻናሌ 6000 ሰብስክራይበር ወይም ተከታይ ሲያፈራ፣ ሁለተኛው ቻናሌ ደግሞ 1000 ተከታዮችን ማፍራት ቻለ። ይህ ያሳየኝ አንድ ትልቅ እውነት አለ። ጊዜው ቢረፍድም ፍላጎቱና ጥረቱ ካለ ውጤት ማምጣት እንደሚቻል ማረጋገጫ ሆነኝ። አዎ ቀድሜ ባለመጀመሬ ተቆጭቻለሁ። ግን ዛሬ ላይ ሁኜ ለእናንተ የምነግራችሁ አንድ ነገር አለ። ለመጀመር ምርጡ ጊዜ ትናንት ነበር። ሁለተኛው ምርጥ ጊዜ ደግሞ አሁን ነው። የፈለጋችሁት ነገር ላይ ብትዘገዩ ከልባችሁ ካሰባችሁበት መድረስ ትችላላችሁ። ስለዚህ አሁኑኑ ባላችሁ ነገር ጀምሩ። ጋሪቪ የሚለው አንድ እውነት አለ። ስልክና ኢንተርኔት እጃችሁ ላይ እስካለ ድረስ ተጨማሪ ስራ ሰርታችሁ ተጨማሪ ገቢ ላለማግኘት ምክንያት ልታቀርቡ አትችሉም። ምክንያቱም እጃችሁ ላይ ያለው ስልክና ኢንተርኔት ብዙዎች ሚሊዮነር ሲሆኑበት፣ አንዳንዶች ደግሞ ተራ ነገር ሲመለከቱና የማይጠቅም ነገር ሲያዩበት ይውላሉ፣ ያድራሉ፣ ጊዜያቸውንና ራሳቸውንም ያባክናሉ። ስለዚህ ብልጦች የሚጠቀሙበትን የአሰራር ሂደት በመገንዘብ እናንተም ዛሬ ባላችሁ በመጀመር የወደፊት ህይወታችሁን ማስተካከል እንደምትችሉ የብዙ ወጣት ዩቱበሮች ተሞክሮ እንደ ምሳሌ ሊጠቀስ ይችላል። ስለዚህ ጋሪቪ እንዳለው ለምንም ነገር ሳትጨነቁ ባላችሁ ነገር ዛሬውኑ ጀምሩ። እርምጃ ከአንድ ይጀምራል። የሚሮጥ ሰው የሩጫ ልምምዱን የሚያደርገው ሰውነቱን በማሳሳብና ሶምሶማ በመስራት ነው እንጂ ቀጥታ ወደ ሩጫው አይገባም። 10 ለማለት 1 ማለት ያስፈልጋል። 100 ለማለት ደግሞ 20፣ 30፣ 40፣ 50 እያሉ ማለፍ ግድ ነው። ምክንያትና ሰበብ ምንም ሊፈይዱ ባለመቻላቸው ወደ ኋላ የሚጎትቱንንና የሚያስሩንን ገመዶች በመበጣጠስ ህይወታችንን ወደፊት ለማብራት ዛሬውኑ እንጀምር። ተጨማሪ ገቢ አማራጭ ሳይሆን ግዴታ ነው። ለብዙ ዓመታት በአንድ የገቢ ምንጭ ወይም በደሞዝ ብቻ መኖር እንደ ትልቅ ደህንነት ይታይ ነበር። ጠዋት ገብተህ ማታ ስትወጣ በወሩ መጨረሻ የምታገኘው ገቢ አስተማማኝ ይመስላል። አንድ የገቢ ምንጭ ልክ እንደ አንድ እግር ወንበር ነው። የወንበሩ መተማመኛ አንድ እግር ቢሰበር ወንበሩ ይወድቃል። ህይወት ደግሞ ባልታሰቡ ፈተናዎች የተሞላች ናት። የምትተማመኑበትን አንድ ስራ ድንገት ብታጡት ምን ትሆናላችሁ? ራሳችሁን እና ቤተሰባችሁን ምን እንደምታደርጉ አስቡ። ዋናው ቁም ነገር ደግሞ ለዛሬ ብቻ አይደለም። ነገ ኃላፊነት እየበዛ ሲመጣ፣ ፍላጎት ሲጨምር፣ አብሮ የሚጨምር ገቢ ከሌላችሁ ለመኖር በጣም አስቸጋሪና ህይወት ፈታኝ መሆኗ የታወቀ ነው። ከአንድ በላይ የገቢ ምንጭ መኖር ግዴታ የሆነበት ዘመን ላይ ነን። ይህ ማለት ስራችሁን ልቀቁ ማለት አይደለም። ነገር ግን ባላችሁበት ስራ ውስጥ ሆናችሁ ሌላ የምትጨምሩትን ነገር ፈልጉ። ከእያንዳንዳችን ነገን የተሻለ ለማድረግ የተለያዩ የገቢ አማራጮችን ዘወር ብሎ መፈለግ፣ ዘመኑ የሚፈልገውን ስኪል ፈልጎ ማግኘት፣ እንዲሁም ለገበያው ተወዳዳሪ ሆኖ መቅረብ ያስፈልጋል። እነዚህ ነገሮች ደግሞ በጣም ለህይወታችን ወሳኝ ናቸው። ዛሬውኑ ባላችሁ ነገር ጀምሩ። ምን እንደምትጀምሩ፣ ምን እንደምትሰሩ ዛሬውኑ ወስኑ። ከወሰናችሁ እንዴት እንደምትሰሩ ስትራቴጂ ካወጣችሁ ሁሉም ነገር ቀላል ይሆናል። ዋናው መወሰን ነውና ዛሬውኑ ወስኑ። ሀብት የሚጀምረው በባንክ ቤት ሳይሆን በአእምሮህ ውስጥ ነው።
አስብና ሀብታም ሁን። ቲንክ ኤንድ ግሮ ሪች። ዛሬ በምንኖርበት ዓለም ውስጥ በሚሊዮን የሚቆጠሩ ሰዎች ሌትና ቀን ደክመው ቢሰሩም አሁንም በኢኮኖሚ ችግርና በጭንቀት ውስጥ ይገኛሉ። ለዚህ ደግሞ ብዙዎቻችን የምንሰጠው ምክንያት እድል የለኝም፣ መነሻ ካፒታል የለኝም፣ ወይም የተማርኩበት የትምህርት ዘርፍ በቂ አይደለም የሚል ነው። ናፖሊዮን ሂል እንደሚለው ሀብት የሚመጣው ከአጋጣሚ ወይም ከእድል ሳይሆን በአእምሮ ውስጥ ከሚቀረጽ የአሸናፊነት ስነ ልቦና ነው ብሎ በሚገባ ያስረዳናል። ናፖሊዮን ሂል ቲንክ ኤንድ ግሮ ሪች በሚለው መጽሐፉ ስኬታማ ለመሆን የሚያገለግሉ 6 ዋና ዋና ነጥቦችን ከፋፍሎ ያስቀምጥልናል። የመጀመሪያው ከፍተኛ ፍላጎት ወይም ዲዛይር የሚለው ነው። ስኬት የሚጀምረው በዝምታ ከሚመኙት ምኞት ሳይሆን እንቅልፍ ከሚነሳ የሚነድ ፍላጎት ነው። አንድ ሰው የሚፈልገውን ነገር በግልጽ ለይቶ ማወቅና ያንን ለማሳካት ቆራጥ መሆን አለበት። ሀብትን ወይም ብልጽግናን ዝም ብሎ መመኘት ዋጋ የለውም። ሀብታም ለመሆን ከውስጥ የመነጨ ሀብታም የመሆን ፍላጎት ያስፈልጋል። ምኞቱ ግን በእኛ አቅም ሊሳካ የሚችል ሊደረስበት የሚችል መሆን ያለበት እንጂ ቅዠት መሆን የለበትም። የሁሉ ነገር መነሻ ሀሳብ ነው። ሀሳብ ወደ ተግባር ተለውጦ ፍሬውን የምናየው ነውና። ሁለተኛ ጽኑ እምነት ነው። እምነት ማለት የእርግጠኝነት ስሜትን መላበስ ማለት ነው። አንድ ሰው ወደ ቤተ ክርስቲያን የሚሄደው ለመጽደቅ እንጂ ለመጽደቅ ወይም ለመኮነን የሚል የተከፈለ ሀሳብ ይዞ አይደለም። ወደ ስራ ለመግባትና የምንፈልገውን ነገር ለማሳካት የፈለግነውን እንደምናገኝ ያለ ጥርጥር በሙሉ ልብ ማመን አለብን። ለማሸነፍ መጫወትና ላለመሸነፍ መጫወት የተለያዩ ስራዎች ናቸውና ለማሸነፍ ስትጫወት በወኔ ትጫወታለህ። ላለመሸነፍ ስትጫወት ግን እያወላወህ ትጫወታለህና የመሸነፍ እድልህ ሰፊ ነው። ስለዚህ ሁሌ ለማሸነፍ ብቻ ተጫወት። ሶስተኛ በራስ መተማመን ወይም ራስን ማመን ነው። በራስ መተማመን ማለት መስራት እንደምትችል ማሳካት እንደምትችል አቅም እንዳለህ ለራስህ አዎንታዊ ነገር መንገር ማለት ነው። መስራት እችላለሁ ብሎ ካመነ መስራት ይችላል። እምነት ግን እውን እንዲሆን ጠንክሮ መስራት፣ ዋጋ መክፈል እንዲሁም ውጤቱ እስኪመጣ መታገስ ያስፈልጋል። ንቃተ ህሊናህን በየቀኑ በፖዘቲቭ ንግግሮች መመገብ ያስፈልጋል። ያስቀመጥናቸውን ግቦች ደጋግሞ ማንበብ ይገባል። አይምሮህ ደጋግመህ የነገርከውን ነገር እንደ እውነት ይቀበለዋል። ሀሳብ ዘር ነው በተግባር የሚታጨድ። ሰው የሀሳቡ ውጤት ነውና ዛሬ የደረስንበትና ነገ የምንደርስበት የሀሳቦቻችን ውጤት በመሆኑ ዛሬ ለነገ ምን እንደምንዘራ በትክክል ማወቅና መረዳት ያስፈልጋል። አራተኛ ልዩ ክህሎት ወይም ስፔሻላይዝድ ስኪልን ዲቨሎፕ አድርግ። አጠቃላይ እውቀት ወይም ጀነራል ኖሌጅ ብቻውን ሀብታም አያደርግም። አካውንታንት ስለሆንክ ብቻ የአካውንቲንግ እውቀት ስላለ ብቻ ብር ልትቆጥብ አትችልም። ለምትፈልገው ግብ የሚረዳህን ልዩ እውቀት መገብየትና ያንን እውቀት ወደ ተግባር መለወጥ መቻል አለብህ። አንድ ነገር ላይ ተፈላጊ የሚያደርግን ክህሎት ማዳበር ዘመኑ የሚጠይቀው ግዴታ ነው። ሁሉን መሆን አይቻልም። ስለዚህ ትኩረትህን እግብ ላይና አንድ ነገር ላይ ብቻ አድርግ። አምስተኛ ጽናት ወይም ዲስፕሊን መያዝ ነው። አላማችንን እስከምናሳካ ድረስ ሁሉን ተቋቁመን ለግባችን መጽናት ያስፈልጋል። ሰዎች ብዙ ርቀት ሂደው ብዙ ዋጋ ከፍለው የልፋታቸውን ፍሬ ሊመገቡ ሲሉ ተስፋ ይቆርጣሉ። ካልባረከኝ አልለቅህም እንዳለ ቅዱስ ያዕቆብ ያሰቡትን ለማሳካት የሚመጣውን ሁሉ ለመቀበል መዘጋጀት ያስፈልጋል። አብዛኛው ሰው ስኬት አፍንጫው ስር ሲደርስ ተስፋ ቆርጦ ይቆማል። በፈተና መጽናት፣ በተስፋ መራመድ ያስፈልጋል። ውድቀት ለጊዜው የሚመጣ እንቅፋት እንጂ የመጨረሻ መድረሻ አይደለምና ላጋጠመን ፈተና የምንሰጠው ምላሽ የምንደርስበትን መዳረሻና የምንሄድበትን እርቀታችንን ይወስነዋል። ማሸነፍ የሚፈልግ ሰው አልችልም የሚለውን ቃል ከመዝገበ ቃላቱ ማጥፋት አለበት። በመዝራትና በማጨድ መካከል ያለውን የተፈጥሮ ጊዜ መጠበቅ ግዴታ ነው። ዛሬውኑ ዘርቶ ዛሬውኑ የሚያጭድ የለምና። ስድስተኛ ከስኬታማ ሰዎች ጋር
አብረህ ስራ። የተሻለ ለመስራትና ሰዎች ከደረሱበት ለመድረስ መንገዳቸውን መከተል ያስፈልጋል። የስኬታማ ሰዎችን መንገድ መከተል ድካምን ይቀንሳል፣ ቶሎ ወደ ስኬት ያደርሳል። የሄዱበትን መንገድ ካልተከተልን ከደረሱበት አንደርስምና። ማንም ሰው ብቻውን ትልቅ ሀብት አያፈራም። ካንተ የተሻለ እውቀትና ክህሎት ካላቸው ሰዎች ጋር ተቀናጅተህ ስራ። የሁለት ሰዎች አእምሮ ሲገናኝ ሶስተኛና የማይታይ ኃይል ይፈጥራል እንደሚባለው ሀብታም ለመሆን መጀመሪያ አሳቢ መሆን አለብህ። ሁሉ ነገር ከሀሳብ ይነሳልና መጽሐፉ እንደሚለው ሀሳቦች የዛሬ ዘሮች ነገ ፍሬ የሚያፈሩ ዛፎች ናቸው ይለናል። የምንዘራው ዘር የምናገኘውን ፍሬ ይወስነዋልና